ሰላም ጤና ይስጥልኝ ውድ የጉድ ቲንግስ የጥሩ ነገሮች ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል ሰላም መጣችሁ ላለሁኝ ላመሰግናችሁ እወዳለሁኝ thank you for subscribing liking thank you for your support በጣም አድርጌ ነው ማመሰግናችሁ እንግዲህ ዛሬ አርስቱን እንደምትመለከቱት ይዤላችሁ የመጣሁትኝ እንግዲህ ትላንትና የማስፈራሪያ ኢሜል ደርሶኝ ነበረ እና ያንን ኢሜል ከናንተ ጋራ ሼር ለማድረግና ለዛ ኢሜል መልስ ለመስጠት ነው የመጣሁትኝ I hope እንግዲህ ተከታተሉኛላችሁ በጥሞና የማስፈራሪያውን ኢሜል አነብላችኋለሁኝ ከዛ በፊት ግን ለምንድነው ኢሜል ከደረሰሽ ለምንድነው በኢሜሉ ያልመለሽው ካላችሁኝ ወይ ለምን ወደ ዩቲዩብ አመጣሽው ካላችሁኝ በሶስት ምክንያት ነው ወደ ዩቲዩብ ላመጣ የቻልኩትኝ ወይንም በዩቲዩብ በኩል መልስ ለመስጠት የቻልኩትኝ ምክንያቱም ኢሜሉን የላከልኝ ሰው ስም ክርስቲያን ካሳ ይባላል የመጀመሪያው የሚለው this is Betty's husband ይላል እኔ የቤቲ ባለቤት ነኝ ክርስቲያን ካሳ እባላለሁ ነው ያለኝ ግን እርግጠኛ አይደለሁም ምናልባት ፌክ አካውንት ሊሆን ይችላል ምናልባት ደግሞ የሱን አካውንት ተጠቅሞ ሊሆን ይችላል ምናልባት ሃከር ሊሆን ይችላል ስለዚህ እርግጠኛ ስላልሆንኩኝ ነው ለኢሜሉ ቀጥታ ኢሜል ያልጻፍኩትኝ ግን አንድ ነገር እርግጠኛ ሆኛለሁ ይሄ የጻፈልኝ ሰውዬ ወይንም ሴትዮ or anybody ይሄ የጻፈልኝ ሰውዬ ማስፈራሪያ የላከልኝ ከዩቲዩብ ይሄንን ቪዲዮዎችን እንዳነሳ የጠየቀኝ ሰውዬ በእርግጠኝነት በቪዲዮ ይከታተለኛል በዩቲዩብ ይከታተለኛል ማለት ነው ስለዚህ ነው በዩቲዩብ መልስ ልሰጠው የፈለኩትኝ rather than ኢሜል ከምጽፍለት ማለት ነው በዚህ አጋጣሚ ግን አንተ የጻፍክልኝ ሰውዬ ኢሜል ያደረክልኝ ሰውዬ ወይንም ክርስቲያን ካሳ የተባልከው ሰውዬ የቤቲ ባለቤት ነኝ ያልከኝ ሰውዬ ሴትዮም ልትሆኚ ትችያለሽ ሃከርም ልትሆን ይችላል ፌክም አካውንት ትሆኛለሽ በዚህ አጋጣሚ ግን ላመሰግንህ እወዳለሁ ምክንያቱም አንተ ዩቲዩብን የምትከታተልና የምታይ ሰው ነህ እና ምስጋናዬን በዚህ አቀርባለሁኝ እና ኢሜሉ ምንድነው የሚለው የኢሜሉን ይዘት ላንብብላችሁ የተወሰነው ማለት ነው ምን ይላል የመጀመሪያው ሰላም ይላል በአማርኛ ነው የተጻፈው የሚቀጥለው ግን በእንግሊዘኛ ነው የተጻፈው this is Betty's husband ይላል እኔ የቤቲ ባለቤት ነኝ ይላል እና ይሄንን ቪዲዮ አውርጅልኝ with due respect I'm asking you to remove the following video from your YouTube account ይላል ይሄንን ቪዲዮ ሪሙቭድ አድርጊ ይላል እና ሪሙቭድ ማድረግበትን ምክንያት ደግሞ ሲገልጽልኝ I have no idea where did you get or why you made information that there is a restraint order between us ይላል ይሄ ምንድነው ይሄንን ኢንፎርሜሽን restraint order አለ ብለሽ ያወራሽው ለምንድነው በህግ መታገድን ከየት ነው ያገኘሽው ከየት አምጥተሽ ነው ከየት ፈጥረሽ ነው restraint order አለ ያልሽ false information የምትናገሪው ነው የሚለኝ የመጀመሪያው እሱን ነው የጠየቀኝ ሁለተኛ ደግሞ there is no abuse የሚል ነው no abuse ነው የሚለው እና እንግዲህ ሰውየው የሚለው በህግ አልታገድኩም ይሄ ኢሜል ያረጋልኝ አቶ ክርስቲያን ካሳ ወይንም ፌክ ሰውዬ ምንድነው restraint order የለም ውሸት ነው የምታሰራጩ ወይም ደግሞ abuse የለም ውሸት ነው ያለኝ ነው እኔ እንግዲህ ሁለቱንም restraint order እና abuse አንድ ላይ ከሰራሁት ሰዓቱ ስለማይበቃ የተንዛዛ ቪዲዮም ለተመልካቾች ማቅረብ ስለማልችል ሐሳቤም እንዳይበታተንብኝ ዛሬ ስለ restraint order አለ ወይንም የለም እኔ ፈጥሬን ያወራሁት ወይንስ ትክክለኛ ኢንፎርሜሽን ነው የሚለው ከናንተ ከተመልካቾቼ ጋራ ስለ restraint orderውን እንድናወራ ነው የመጣሁት የሚቀጥለውን ቪዲዮ አዳምጡት ነው ይሄንን ለወንድምሽ ለክርስቲያን ለባለቤቷ ለሷ አቅርቤለት ነበር በስልክ በነበረን ቆይታ ሀገራችን ላይ ክርስቲያን ተመልካቾቼ እንድታውቁ የምፈልገው የጠበቃውን ፍቃድ ጠይቆ ቤቲ
በህግ አሳግደዋለች። የመጀመሪያም ክስም የመሰረተችው ቤቲ ናት። ስለዚህ በህግ ስለታገደ ስለ ቤቲ ወጥቶ ማውራቱ በክሱ ላይ የሚያመጣው ስለዚህ በህግ ታግደሃል። አንተ በተናገርከው መሰረት በህግ ታግደሃል። ይሄ የህግ እገዳ ደግሞ ሪስትሬኒንግ ኦርደር ይባላል። ሌላ ትርጉም ካለው ወይንም ሌላ ስም ካለው ፕሊዝ ሌሚ ነው። እኔ አንተ ትልቅ ሰው ነህ፣ እንግዲህ የቤቲ ባለቤት ነኝ ካልክ ትልቅ ሰው ነህ እና ካንተ መማር ፈልጋለሁ። እኔ ከማንም ሰው እማራለሁ። ከህፃናት እማራለሁ፣ ከዝናብ እማራለሁ፣ ከንፋስ እማራለሁ፣ ከሳር ከቅጠሉ፣ ከትላት ከፈለከው ከብዙ ነገር እማራለሁ እና እኔ አይ አም ኦፕን ፐርሰን እና ሪስትሬን ኦርደር ይህ የህግ እገዳ ይህ የህግ እገዳ ሪስትሬን ኦርደር ካልሆነ ፕሊዝ ሌሚ ነው። ብትፈልግ በኢሜይል እንደጻፍክልኝ ወይንም ደግሞ ብትፈልግ ደግሞ በሰጠኸው ኢንፎርሜሽን በመጣህበት ቻናል በዛም ገብተህ ብትመልስልኝ ደስ ይለኛል። ስለዚህ ሪስትሬን ኦርደር አለ ነው የምለው እና አንድ ጊዜ ደግሞ ተመልሰን በድጋሚ እናዳምጠው። ማለት እኔ ነኝ የተሳሳትኩት ወይስ ሪስትሬን ኦርደር አለ የሚለውን ነገር እስቲ አሁንም በድጋሚ እንመልከተው። አንድ ጊዜ ጨቀጨኳችሁ መሰለኝ። ጠይቆ ቤቲ እንድታውቁ የምፈልገው የጠበቃውን ፍቃድ ጠይቆ ቤቲ በህግ አሳግደዋለች። የመጀመሪያም ክስም የመሰረተችው ቤቲ ናት። ስለዚህ ወንድምሽ ለክርስቲያን ለባለቤቷ ለሷ አቅርቤለት ነበር በስልክ በነበረን ቆይታ። ሀገራችን ላይ ክርስቲያን ተመልካቾቼ እንድታውቁ የምፈልገው የጠበቃውን ፍቃድ ጠይቆ ቤቲ በህግ አሳግደዋለች። የመጀመሪያም ክስም እንግዲህ እንደሰማችሁት የህግ እግድ አለ። ያ ደግሞ በእንግሊዝኛ ሪስትሬን ኦርደር ይባላል። ስለዚህ ሪስትሬን ኦርደር አለ። አሁንም በድጋሚ የምጠይቅ ነገር በትህትና የምጠይቅ ነገር ይሄ የህግ እግድ ወይንም ሪስትሬን ኦርደር ካልሆነ ፕሊዝ ሌሚ ነው እና ካልሆነ ይቅርታ ጠይቀሃለሁኝ፣ እናስተካክላለን። we are human being እና እስቲ እንግዲህ ይሄንን እላለሁኝ እና ደግሞ ይሄ የህግ ሪስትሬን ኦርደር ባንተና በቤቲ መካከል ብቻ አይደለም። የሚቀጥለውን ደግሞ ቪዲዮ አዳምጡኝ አንድ ጊዜ። ይቅርታ እንግዲህ ዛሬ ወደዚህ ወደዛ እያደረኳችሁ ነው። አይ ሆፕ ጥያቄ ለመመለስ ዝግጁ ነው። በልጁም በኩል እጅግ በጣም ብዙ ውጣ ውረድ እንደደረሰበትና ልጁንም ማየት እንዳይችል ተደርጎ እግድ እንዳወጣችበት ተናግሯል። አንቺ በዚህ ኦኬ እንግዲህ ይህ ሪስትሬን ኦርደር ባንተና በቤቲ ብቻ ሳይሆን ባንተና በልጅህም ጭምር ነው። ሪስትሬን ኦርደር ያለብኝ ወይንም የህግ እግድህ ባንተና በልጅህም ጭምር ነው። ገብቶሃል? እና ሪስትሬን ኦርደር አለ። ኦኬ እና ከሌለ ግን ፕሊዝ ሌሚ ነው። አሁን በድጋሚ ነው። ስለዚህ ሪስትሬን ኦርደር ባንተና በልጅህም አለ፣ ባንተና በቤቲ መካከላል፣ በባለቤትህም ምክንያት አለ። እና እንግዲህ እዚህ ሀገር እርግጠኛ ሆኜ የምናገረው ፍርድ ቤት ሪስትሬን ኦርደር ወይንም የህግ እግድ አጠገብ ሰው እንዳይደርስ የሚያደርገው ከግራም ከቀኝም አይቶ ነው። እንግዲህ እንደምናውቀው ደግሞ 8 ወር ባይዘው ይሄንን ስናገር በጣም እያዘንኩ ነው። ላንተ መልስ ለመስጠት ስለተገደድኩ ነው እንጂ ባልናገረው እጅግ በጣም ደስ ይለኛል። እና የህግ ሪስትሬን ኦርደር ወይንም የህግ እግድ አለብህ። እንደው በቪዲዮ ላይ ምንድነው የሚለው ለ8 ወር ያህል ወይንም ከዛ በላይ ማለት ነው። እንግዲህ አሁን 9 ወር ሊሞላ ነው። 9 ወር ማለት አንድ ልጅ ተረግዞ የሚወለድበት ነው፣ ነፍስ የሚፈጠርበት ነው። ምን ያህል ረጅም እንደሆነ ወቅ አንተ በሞቀህ ቤትህ እያለህ ልጅ ደግሞ በጎዳና ላይ ያለ ይሄን ያህል ሪስትሬን ኦርደር ወይንም የህግ እግድ
ሊፈጠር የቻለው ምን ያህል አሳማኝና ከፍተኛ ችግር ቢሆን ነው። እና ስለዚህ ሪስትሬን ኦርደር እንግዲህ አንተ ኢሜልም አድርግልኝ እንትንም በመጣህበትም ቻናል ንገረኝ፣ በእኔም ቻናል በፈለግከው ነገር ግን ስለዚህ ሪስትሬን ኦርደር ወይንም ስለ ህግ እግድ በአንተና በቤቲ ወይንም በአንተና በልጅህ እንዳትደርስባቸው የታገድክበትን ምክንያት አይ ሆፕ ኤክስፕሌን ታደርግልኛለህ። እኔ ለመማር ዝግጁ ነኝ፣ ይቅርታ ለመጠየቅ ዝግጁ ነኝ። ሌላ ቪዲዮ ሰርቼ ደግሞ ነው የህግ እግድ የለበትም ሪስትሬን ኦርደር የለበትም ብዬ ለመናገር አላፍርም ማለት ነው። እና ይህን ነው የምልህ ለዛሬው። ሌላ ከዚህ ኢሜል ምን ተማርኩኝ? ከዚህ የማስፈራሪያ ኢሜል እከስሻለሁ ይህን ቪዲዮ ካላወረድሽ ብሎ ከተጻፈልኝ ኢሜል ምን ተማርኩኝ እኔ ማለት ነው። እኔ የተማርኩት ነገር ሁለት ነገር ተምሬያለሁ። አንደኛ የተማርኩትኝ እስከ ዛሬ በህይወቴ ብዙ አቺቭ አድርጌያለሁ ብዬ አስባለሁኝ። ግን ሁሉም ነገር ለራሴ ይመስለኛል አቺቭ ያደረኩትኝ። ዛሬ ግን አይ ሆፕ አይ ዶንት ኖ ስለ ቤቲና ስለ ቤቲ ወይንም ስለ አንተ ከዮኒ ማኛ እስከ ሊቅ እስከ ደቂቅ ሁሉም ሰው ቪዲዮ እየሰራ ነው። አይ ሆፕ ዩ አር ኖት ሴንዲንግ ፎር ኤቭሪ ኢንዲቪጁዋል ኢሜል እንዲያቆሙ ዩቲዩባቸው እንዲያወርዱና እንዲያወጡ ቪዲዮአቸውን አይ ሆፕ ለሁሉም ሰው ልካል ብዬ አላስብም። እና ለኔ ብቻ ከላክልኝ አይ ፊልስ አቺቭመንት ዩ ሜክ ሚ ኢምፓወር ገብተዋል። ከራሴ አልፌ ሰዎችን ተች ማድረግ ችያለሁ ብዬ እንዳስብ እና የበለጠ እንድሰራ ለራስ ብቻ መኖር እንዳበቃ ገብተዋል። ለራስ መኪና መግዛት፣ ቤት መግዛት፣ መማር ከዛ አልፌ ብዙ ነገር መስራት እንዳለብኝ ከኔ ብዙ እንደሚጠበቅ አስተምረኸኛል እና ቴንክ ዩ። ይሄ ለኔ ማበረታቻ ነው እና ላመሰግን እወዳለሁ። ሁለተኛ የተረዳሁት ነገር ምንድነው? እኔ እንግዲህ ሞቲቬት ልንገር ስለ ቤት ያወራሁበት ሁሉም ሰው እብድናት ብዬ ኢቭን አንዳንድ ዩቲዩበሮችን ራሱ ኢንቦክስ አድርጌ በፌስቡክ ፕሊዝ እንደዚህ አይነት ኢንፎርሜሽን አታሰራጩ፣ እናንተ ፕሮፌሽናል አይደላችሁም፣ ፕሊዝ ብዬ እኔ ተናግሬያለሁኝ። እና እንደውም አንዳንዶቹ አንቺ አሜሪካን ተቀምጥሽ ምን ታረጊያለሽ ምናምን ሲሉኝ ነው እንጂ የኔን ቻናል ብታየው ከዚህ በፊት የሰራኋቸውን ብታየው ስለ ሄልዝ ኤንድ ዌልነስ ነው። እና ለዚች ሴት ተበደልኩ ስትል ኦኬ ተበድለሻል እህቴ አይዞሽ ለማለት ነው እኔ ይሄ እዚህ ዩቲዩብ ቻናል ላይ መጥቼ ማውራት የጀመርኩትኝ እንጂ ለመካሰስ አይደለም። እና ዳስ ማይ ሞቲቭ። እና ሁለተኛ የተረዳሁት ምንድነው? እኔ እንግዲህ ስለ ቤቲ ማውራት ከጀመርኩትኝ ቼክ ማይ ቪዲዮ just even is not 10 days እንግዲህ በዚህ 10 ቀን ውስጥ በሰራሁት ቪዲዮ ላይ መተህ ክስ መሰረትብሻለሁ ይሄንን ቪዲዮ አውርጂ ብለህ እኔን ማስፈራራት በ10 ቀን ውስጥ እንዲህ አድርገኛል። የማታቀኝን ሴትዮ እንደዚህ ከፍ ዝቅ አድርገኛል። ታዲያ ከቤቲ ጋር አብረህ ስትኖር ምን አይነት ጫና ውስጥ ናት ያለችው? እና የበለጠ እንድረዳትና የበለጠ እንዳዝንላት ምን ያህል ከባድ ሰውዬ እንደሆንክ ተረዳሁኝ የበለጠ እና አዘንኩላት ለቤቲ በጣም እና የበለጠ እንደውም እንድሰራ አድርገኸኛል። በዚህ አጋጣሚ ላመሰግንህ እወዳለሁ። ሌላ ስድስተኛ እንግዲህ ወይንም የመጨረሻ አይደለም ለነገሩ ሌላ እህታዊ ምክሬን ላስተላልፍልህ። እህታዊ ምክሬን አይ ዊሽ ኢሜል ስላደረክልኝም አሁን አመሰግናለሁ። ግን ኢሜሉ ከማስፈራሪያ ይልቅ ቪዲዮ አውጪ ከማለት ይልቅ just simply እኔ የተበደልኩ ሰው ነኝ፣ እኔ ልጄ ናፍቃኛለች፣ እኔ በሞቀ ቤቴ ስተኛ ልጄ ጎዳና ላይ በብርድ ስተኛ ነፍሴ ትጨነቃለች፣ እባክሽ የኔ እህት ተረጅኝ እና እንደዚህ አይነት ቪዲዮ ለመስራት ሞክሪ ብትለኝ ምን ያህል ሌላ ቪዲዮ በሰራሁ ኖሮ today is not my plan, today is not my intention to do this video at all. ግን ከእንቅልፌ ጠዋት ስነሳ አንተ ይሄንን ነው በዚህ ነው የቀሰቀስከኝ እና I have to say something እና እህታዊ ምክሬ ይሄ ነው ላንተ
just have remorse ገብቶሃል እሷ አዋቂ ናት ቤት አዋቂ ናት ታዋት ሴት ናት የራሷ ላይፍ አላት ግን እቺ የምታድግ ልጅ ናት እና ይሄ ደግሞ ሪስትሬን ኦርደር ወይንም የህግ እግድ ቀላል አይደለም 7 ወር 8 ወር 9 ወር እያለ እየቆጠረ ይሄዳል እና እኔ እህታዊ ምክሬን ላንተ ስመክርህ ይሄ ጋፕ እየሰፋ ባይሄድ ደስ ይለኛል እህታዊ ምክሬን ስመክርህ አሁን ይሄ ፍርድ ቤት እግድ ወይንም ሪስትሬን ኦርደር ካለብህ ሄደህ እኮ መጠየቅ ትችላለህ እንዲነሳልህ ማድረግ ትችላለህ ጸባይ እንደተሻሻለ ላይክ ወይንም ሱፐርቫይዝድ ቪዚት እንዲሰጥ ማድረግ ቁጣ ወይንም የሆነ ነገር ብቻ ካገኙብህ ክላስ እንደወስድ ላይክ አንገር ማኔጅመንት ክላስ አልኮል ካለ አልኮል አቢዩዝ ክላስ ብቻ እንደዚህ አይነት ነገሮች ሞር እንደዚህ መልካም የሆነ ነገር ላይክ ኮፓረንቲንግ ክላስ ምናምን ነገር ወስደህ አትሊስት አንተ ከልጅ ጋር ያለውን ግንኙነት ለማስተካከል እንደዛ አይነት በራስ ላይ ብትሰራ ይሻላል እንጂ ዩቲዩብ ላይ እየተከታተልክ it's not your priority እኔ ዩቲዩብ እኔ ናተኛ አይደለም ስላየኸኛ መሰግናለሁ ግን እንደዛ ሳይሆን that's not your priority now your priority is your child ገብቶሃል ሁሉም ነገር እኮ priority አለው አይደለ ስለዚህ your child እና እሱን ነገር ስራ ኢንቨስት አድርግ ለዩቲዩበሮች ተዋቸው እሱን እኔንም ተወኝ ለቀቅ አድርገኝ እና እህታዊ ምክሬ ያ ላንተ ነው ሌላ ደግሞ በጣም እንድትጠነቀቁ የምፈልገው ነገር ምንድነው ይህች ልጅ ታድጋለሽ ነገር ገብቶሃል አማርኛ ትችልም አሜሪካን ስለተወለደሽ አትበል ብዙ ትራንስሌተር አለ አሁን ኢቭን ይሄ ፌስ ሪኮግኒሽን አለ ያንተንና ያባቷና የእናቷን ፌስ ሪኮግኒሽን አድርጋ ይሄን ሁሉ ሪሰርች ማድረግ ትችላለች እኔ የምሰራውን ቪዲዮ ነገ ታየዋለች እና እብድናት እያላችሁ ከማውራት እንጀራ ትጋግራለች አትጋግርም እያላችሁ ከማውራት ገብቷል that's not even it doesn't make sense even ለልጅቷ ለነገ ለህይወቷ ማለት ነው ገብቷል እብድናት እያላችሁ እናቷን ስታወሩ ምንድነው ዋው እናቴ ላይ ለካ እንደዚህ ብለው ሳወሩ ነበር እናቴ ለካ አምልጣ ነው ከሜንታል ኢንስቲትዩሽን እንዳትገባ እኔን ለማሳደግ ብለ አምልጣ ነው ጎዳና የገባችው እንደዚህ ነው አንደርስታንድ የምታደርገው ገብቷል እኔን ራሱ ይሄንን ቪዲዮ ስታይ ምንድነው ወይኔ አባቴ ሴቶቹን በሙሉ ነው እንዴ የሚከሰው እንዴ እቺን ሴትዮ ደግሞ ምን ብሎ ነው የሚከሳት ሁሉ ብላ ልታየው ትችላለች እና ከእንደዚህ አይነት ይልቅ ሞር ልጃችሁን እንደዚህ ሚዲያ ላይ ከወጣችሁ ሞር ልጅቷን የሚገነባ ነገር እንወድሻለን እንደተወደደች እንዲገባት ናፍቀንሻል ኦሬዲ በማታቀው ነገር ጎዳና ላይ ወጣለች የማይገባት ቦታ ናት ልጅቷ ያለችው አሁን እና ሞር ለሷ የሚጠግንና ከፍ የሚያደርግ እንደተወደደች እንደምትፈልግ በሐዘኔታ ወጣችሁ መናገር እንጂ ያለባችሁ ስለ እንጀራ ቪዲዮ አውጪ ስቃይ ምናምን is not good ለነገ አይጠቅምም እና I hope ስለ እንግዲህ ተረድተኸኛል ስለ ሪስትሬን ኦርደር ያረኩበትን ብዙ እንትኖች አሉ ስለ ሪስትሬን ኦርደሮች እንግዲህ እሱን ደግሞ I hope እዚህ ጋር ባበቃው ደስ ይለኛል ስለ ሪስትሬን ኦርደር ህጎች ምናምን ዲቴል እንግዲህ ከፈለክም እሱንም ኔክስት ቪዲዮ ሰራለሁ let me know ግን ይሄ የህግ ገዳ ሪስትሬን ኦርደር ካልሆነ please let me know እንግዲህ I wish you the best በፖዚቲቭ ነገር ታያዋለህ ብዬ አስባለሁኝ ዛሬ ያላሰብኩትን ቪዲዮ ነው ያሰራኸኝ እንግዲህ ለመማር ዝግጁ ነኝ ለማስተካከል ዝግጁ ነኝ ይቅርታ ለመጠየቅ ዝግጁ ነኝ በእኔ በኩል እንግዲህ በዚህ ነው ማበቃውኝ ስለ ሪስትሬን ኦርደር ስለ አቢዩዝ በሌላ አቢዩዝ አለ የሚለው ደግሞ በሌላ ቪዲዮ መጣለሁኝ እንግዲህ ተመልካቾቼ አመሰግናችኋለሁኝ አንድ ደግሞ ለእናንተ መልእክት ማስተላለፈው ምንድነው ፕሊዝ ስድብ ከመሳደብ ፕሊዝ እንትን በሉ አንዳንድ ጊዜ ኢሞሽናል ተሆናላችሁና 3 ሰከንድ ውሰዱ የሆነ ነገር ከመጻፋችሁ ኮሜንት ከማድረጋችሁ በፊት ምክንያቱም እኔ ጋራ ስትመጡ ሌትስ ቢ የጨዋ ቻናል እንሆንና መልካም ነገር ለመናገር ሰዎችን የሚያንጽ ነገር ለመናገር ማንስማማም ከሆነ እኮ ሌላ ቃላት ፈልገን እኔ አልስማማም በጣም ከተናደራችሁ ሰውየውን ሳይሆን ይሄ አይዲያውን እንትን ማድረግ ነው እና ፕሊዝ ጨዋ የሆነ ኮሜንት ለመስጠት ሞክሩ አሁንም አመሰግናችኋለሁ በድጋሚ thank you for supporting my channel በሌላ ቪዲዮ እስከምንገናኝ አመሰግናለሁ